በየትኛውም የኢኮኖሚ ሁኔታ ውስጥ ተፈላጊ የሚያደርጉ 5 ሙያዎች። ሰላም፣ ዛሬ የምንወያይበት ርዕስ ለኪሳችሁም ሆነ ለወደፊት የህይወት ዋስትናችሁ እጅግ ወሳኝ ጉዳይ ነው። ሁላችንም እንደምናየው ዓለማችን በአሁኑ ሰዓት በከፍተኛ ፍጥነት እየተቀየረች ነው። የኑሮ ውድነቱ ጣሪያ ነክቷል። የኢኮኖሚ መዋዠቅ በየቤታችን አንኳኩቷል። የቴክኖሎጂ እድገትም በተለይ አርቲፊሻል ኢንተለጀንስ ብዙ የቆዩና የለመድናቸውን ስራዎች ከገበያ እያስወጣቸው ነው። ብዙ ወጣቶች ዲግሪን ይዤ የት ነው የምደርሰው? ምን ብማር ነው የነገ ዋስትና የሚኖረኝ? ወይም ኢኮኖሚው ቢፈርስ መቆሚያዬ የት ነው ብለው ሲጨነቁ ይታያል። ጓደኞቼ፣ እውነቱ ግን ይሄ ነው። ገበያው ለወረቀት ወይም ለዲግሪ ብዛት መክፈል አቁሟል። ዓለም አሁን ላይ የምትከፍለው ለክህሎት ጥራትና ለችግር ፈቺነት ነው። ብዙ ሰው በኢኮኖሚ ቀውስ ምክንያት ስራ ሲያጣ፣ ጥቂቶች ግን ይበልጥ ተፈላጊ የሚሆኑበት ሚስጥር ምንድን ነው? ዛሬ በዚህ ቪዲዮ በየትኛውም የኢኮኖሚ ሁኔታ ውስጥ ጦርነት ቢነሳ፣ ረሃብ ቢመጣ፣ የዋጋ ግሽበት ቢባባስ ወይም ቴክኖሎጂ ቢራቀቅ በፍጹም የማይሞቱና ሁልጊዜም ተፈላጊ የሚያደርጉ 5 ወሳኝ ሙያዎችን በጥልቀት እናያለን። እነዚህ ሙያዎች ከኢኮኖሚ ውድቀት የተጠበቁ ናቸው። እነዚህን ሙያዎች የያዘ ሰው በበረሃ ውስጥ እንኳን ቢጣል በክህሎቱ ዳቦ አውጥቶ መብላት ይችላል። ይህ ቪዲዮ ዝም ብሎ መረጃ ብቻ አይደለም። ለሚቀጥሉት 10 እና 20 ዓመታት የኑሮ ዋስትናችሁን የምታረጋግጡበት፣ ከድህነት ቀጠና የምትወጡበት ካርታ ነው። ዛሬ የምነግራችሁ ሙያዎች የግድ የ4 ዓመት ዩኒቨርሲቲ ትምህርት የማይጠይቁ ነገር ግን ከፍተኛ ጥራትና ትኩረትን የሚሹ ናቸው። አንደኛ፣ ሽያጭና ማሳመን። ብዙ ሰዎች ሽያጭ ሲባል አይናቸው ላይ የሚመጣው በረንዳ ላይ ቆሞ የሚጮህ ወይም ሰው የሚያደነቁር ደላላ ነው። ነገር ግን ሽያጭ የዓለማችን ትልቁ ጥንታዊውና እጅግ የተከበረው ሙያ ነው። ዓለም እስካለች ድረስ ግብይት አይቆምም። የፈለገ የኢኮኖሚ ውድቀት ቢመጣ፣ ካምፓኒዎች ምርት ቢኖራቸውም ያንን ምርት ወደ ጥሬ ብር የሚቀይርላቸው ሻጭ ካጡ ይከስራሉ። ስለዚህ ሻጭ ለድርጅቶች የደም ስራቸው ነው። ሻጭ ከሌለ ገቢ የለም፣ ገቢ ከሌለ ድርጅት የለም። ሽያጭ ማለት ዕቃ መሸጥ ብቻ አይደለም። ሽያጭ ማለት ሰውን ማሳመን፣ የሰውን ስለንቦና መረዳት፣ ፍላጎትን መለየትና ችግር ፈቺ መሆን ማለት ነው። ጥሩ ሻጭ ከሆንክ በየትኛውም ሀገር በየትኛውም ቋንቋና ሁኔታ ውስጥ ተርቦ አታድርም። ምክንያቱም ሰዎችን አሳምነ እሴት መለዋወጥ ትችላለህ። መሸጥን ለመማር የግድ ሱቅ መክፈት የለብህም። ዛሬውኑ ሀሳብን ለጓደኞች ወይም ለቤተሰብ መሸጥ ጀምር። ድርድርን ተለማመድ። ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል የመሰሉ መጽሐፍትን አንብብ። የሰውን አይ ወደ አዎ የመቀየር ጥበብ ካለ አንተ የኢኮኖሚው ንጉስ ነህ። ሁለተኛ፣ ዲጂታል ማርኬቲንግ። በአሁኑ ቦታ ንግድ ካለበት ጂኦግራፊያዊ ቦታ ይልቅ ትኩረት ባለበት በዲጂታል ገጽ ላይ ይሸጣል። ትኩረት ደግሞ ያለው ኢንተርኔት እና ስልካችን ላይ ነው። ዛሬ ማንኛውም ትንሽ ሱቅም ይሁን ትልቅ ፋብሪካ ደንበኛ ለማግኘት ሶሻል ሚዲያ፣ ጉግል ወይም ኢሜይል ላይ መገኘት ግዴታው ነው። ይህን ደግሞ በባለሙያ ካልታገዘና ስልታዊ በሆነ መንገድ ካልተመራ ሊያደርገው አይችልም። ይህ ሙያ የ3 ነገሮች ጥምረት ነው። ሰውን የሚስብ ጽሑፍና ቪዲዮ መፍጠር፣ ሰዎች ሲፈልጉ በቀዳሚነት እንዲያገኙ ማድረግ፣ እንዲሁም ማስታወቂያዎችን በአነስተኛ ወጪ ለብዙ ሰው ማድረስ ነው። ይህ ሙያ ከሀገር አጥር ወጥተህ በዶላር እንድትከፈል የሚያደርግህ ትልቁ በር ነው። ኢትዮጵያ ቁጭ ብለህ ለአሜሪካ፣ ለለንደን ወይም ለዱባይ ካምፓኒዎች ዲጂታል ስራዎችን መስራት ትችላለህ። ኢንተርኔት ባለበት ቦታ ሁሉ ስራ አለ። ሶስተኛ፣ የዳታ ትንተናና አርቲፊሻል ኢንተለጀንስ። መረጃ የዘመኑ ነዳጅ ነው። ነዳጅን አጣርቶ ተንትኖና ወደ ጥቅም ቀይሮ ለድርጅቶች የሚሰጥ ሰው ደግሞ የዘመኑ ባለጸጋ ነው። ድርጅቶች አሁን ላይ ውሳኔ የሚወስኑት በደመነፍስ ወይም ይመስለኛል በሚል ስሜት ሳይሆን መረጃን ተንተርሰው ነው። ደንበኞቻችን ምን ይወዳሉ? በሚቀጥለው ወር ምን ሊገዙ ይችላሉ? የትኛው ዘመቻ አዋጭ ነው የሚለውን ቁልፍ ጥያቄ የሚመልሰው የዳታ ባለሙያ ነው። ብዙ ወጣቶች አርቲፊሻል ኢንተለጀንስ ስራዬን ይነጥቀኛል ብለው ይሰጋሉ። እውነታው ግን ይሄ ነው። ኤአይ ወይም አርቲፊሻል ኢንተለጀንስ ስራህን አይነጥቅህም። ነገር ግን ኤአይን መጠቀም የሚችል ሰው ኤአይን የማይጠቀምን ሰው ስራ ይነጥቀዋል። አርቲፊሻል ኢንተለጀንስን እንደ ተቀናቃኝ ሳይሆን እንደ ረዳት ተጠቀመው። የግድ ሳይንቲስት መሆን አይጠበቅብህም። እንደ ኤክሴል ያሉ ቀላል መተግበሪያዎችን በጥልቀት በማወቅ ጀምር። ከዛ ወደ ፓይተን እና መሰል ነገሮች ማደግ ትችላለህ። መረጃን መተንተን መቻል ማለት የወደፊቱን መተንበይ መቻል ማለት ነው። አራተኛ፣ ኮዲንግ እና የሶፍትዌር ልማት። ዓለም አሁን የምትመራው በኮድ ነው። ይህም ቪዲዮ የምታየው፣ ባንክ የምትጠቀመው፣ ምግብ የምታዘውና የታክሲ ጥሪ የምታደርገው በሶፍትዌር ነው። ቴክኖሎጂ በጨመረ ቁጥር አዲስ መተግበሪያዎች፣ ሲስተሞችና ድረገጾች በየቀኑ ያስፈልጋሉ። ይህን ደግሞ ማንም ዝም ብሎ ሊሰራው አይችልም። የኮምፒውተሩን ቋንቋ ጠንቅቆ የሚያውቅ ባለሙያ ያስፈልገዋል። ኮዲንግ ገደብ የሌለው ሙያ ነው። በአንድ ጀንበር በሚሊዮኖች የሚቆጠሩ ሰዎችን ተጠቃሚ የሚያደርግ ሲስተም መስራት ትችላለህ። ይህ ሙያ የተፈጠረው ውጤትህ ገቢ ሆኖ ወደ አንተ የሚፈስበት መንገድ ነው። ዩኒቨርሲቲ ገብተህ ለ4 ዓመት ኮምፒውተር ሳይንስ ለመማር አትጠብቅ። ዛሬውኑ ዩቲዩብ ላይ በነፃ መማር ትችላለህ።
ጃቫስክሪፕት ወይም ደግሞ ፓይተንን በመማር ጀምር። ዓለም ላይ ካሉ ከፍተኛ ደሞዝ ከሚከፈላቸው ሙያዎች አንዱ ኮዲንግ ነው። አምስተኛ የፋይናንስ አስተዳደርና ኢንቨስትመንት ወይም ፋይናንሻል ማኔጅመንት። ኢኮኖሚው ሲበላሽና የዋጋ ግሽበት ሲመጣ ሰዎች ግራ ይጋባሉ። ያኔ ነው የፋይናንስ ባለሙያ እንደ አዳኝ የሚታየው። ብር ማግኘት አንድ ነገር ነው። ያገኘውን ብር ደግሞ ካለበት የኢኮኖሚ ቀውስ ጠብቆ ማቆየትና ማሳደግ ሌላ ትልቅ ጥበብ ነው። ሰዎችና ድርጅቶች ገንዘባቸውን የት ኢንቨስት እንደሚያደርጉ፣ ታክስ እንዴት እንደሚቀንሱና እንዴት ሀብታም እንደሚሆኑ የሚመክራቸውን ሰው ሁልጊዜም ይፈልጋሉ። ይህ ሙያ ስለ ሂሳብ ብቻ አይደለም፣ ስለ ሕግ፣ ስለ ዓለም አቀፍ ገበያ ሁኔታና ስለ ወደፊት ትንበያ ጭምር ነው። በችግር ጊዜ ሰዎች ገንዘባቸውን የሚያምኑት እውቀት ላለው ሰው ነው። የራሳችሁን ፋይናንስ በማስተዳደር ጀምሩ። ስለ አክሲዮን፣ ስለ ወለድና ስለ ካፒታል እውቀቱን ካዳበራችሁ ለራሳችሁም ሆነ ለሌሎች የሀብት ምንጭ ትሆናላችሁ። ዓለም የምትከፍል ዲግሪ ስላለ ሳይሆን ችግር መፍታት ስለምትችል ነው። በወረቀት ላይ የሰፈረ ውጤት ብቻውን ማንም ጋር አይደርስም። እውነተኛው ስኬት የሚመጣው ገበያው የሚፈልገውን ቁልፍ በእጅ ስትይዝ ነው። ኢኮኖሚው ይውደቅም አይውደቅም፣ ጦርነት ይኑርም አይኖርም፣ ዛሬ የነገርኳችሁ እነዚህ 5 ሙያዎች ሁልጊዜም በገበያው ላይ ከፍተኛ ተፈላጊነት አላቸው። ለምን መሰላችሁ? ምክንያቱም እነዚህ ሙያዎች የሰው ልጅ መሰረታዊ ፍላጎቶችና የንግድ ዓለሙን የደም ስር የሚነኩ ስለሆኑ ነው። ወጣትነት በከንቱ ወሬ፣ በማይረቡ ፊልሞችና ሶሻል ሚዲያ ላይ ሌላውን የሰራውን በማየት ብቻ እንዲባክን አትፍቀድ። ዛሬ የምታጠፋው እያንዳንዱ ሰዓት ነገ በውድ የምትገዛው የዕድሜህ አካል ነው። ከ5ቱ ሙያዎች ውስጥ አንዱን ያንተን ተሰጥኦና ፍላጎት የሚመጥነውን መርጠህ ዛሬውኑ መማር ጀምር። ብዙ ሰዎች ትምህርት አጣው ወይም መማሪያ ብር የለኝም የሚል ሰበብ ይደረድራሉ። ነገር ግን ኢንተርኔትና ስማርትፎን በእጃችሁ ላይ ባለበት በዚህ ዘመን ይህ ሰበብ አይሰራም። ዩቲዩብ ታላቁና የዓለማችን ትልቁ ዩኒቨርሲቲያችን ነው። እውቀት በየቦታው ተዘርቷል። የጎደለው የእናንተ መቁረጥና መወሰን ብቻ ነው። ይህ ቪዲዮ የሆነ ነገር እንደጨመረላችሁ፣ አዲስ ብርሃን እንዳሳያችሁ አምናለሁ። ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ድጋፋችሁን ግለጹልኝ። በስራ ፍለጋ ለደከመው፣ ተስፋ ለቆረጠው ወይም አቅጣጫ ላጣ አንድ ጓደኛችሁ ደግሞ ይህን ቪዲዮ ሼር አድርጉለት። ምናልባት ዛሬ የሚሰማው አንድ ቃል የህይወቱን መስመር ሊቀይረው ይችላል። እናንተስ ከነዚህ 5 ሙያዎች ውስጥ የትኛውን ለመማር ወሰናችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ በሌላ አነቃቂና ጠቃሚ ርዕስ እስክንገናኝ ድረስ በክህሎት የበለጸገ ማንነትና ጠንካራ ስብዕና ይኖራችሁ። ለራሳችሁ ክብር ስጡ። ራሳችሁን አክብሩ። ቸር ሰንብቱ።